በአንድ እንቁላል የሰራሁትን ማፍን ዛሬ ሙሉ ስቴፑን ላሳያችሁ መጥቻለሁ። የማኪቫ ቲዩብ ቤተሰቦች በጠቅላላ እንዴት ናችሁልኝ? ዛሬ ማሳያችሁ ማፍን በቀላሉ ቤታችን በየቀኑ መስራት የምንችልበትን መንገድ ነው። አንድ እንቁላል ነው የተጠቀምኩት እንዳያችሁት። ከዛ ስኳር፣ ሁሉንም ነገር መዝነን ቢሆን ጥሩ ነው። ስኳር 65 ግራም ነው የተጠቀምኩትኝ። ስኳሩን ከእንቁላል ጋር በደንብ አድርጌ መታወትኝ። ቀጥሎ ዘይት እናስገባለን። ዘይት 60 ኤምኤል ነው የተጠቀምኩትኝ። ቀጥሎ ደግሞ ወተት እንጨምራለን። ወተት 60 ኤምኤል ነው ያስገባውትኝ። ሩም ቴምፕሬቸር ላይ ያለ ወተት ብትጠቀሙ ጥሩ ነው፣ ከፍሪጅ ባይሆን ማለት ነው። ቤኪንግ ፓውደር 5 ግራም ነው የተጠቀምኩትኝ። ጨው ደግሞ ካጠገቡ አድርጌ ያለው ጨው በጣታችሁ ጭብጥ አርጋችሁ በጣም ትንሽ ነው የምታስገቡት። ከዛ ዱቄት 130 ግራም ትጠቀማላችሁ። ቫኒላ ደግሞ 1 የሻይ ማንኪያ ነው የተጠቀምኩትኝ። ፈሳሽ ነገሮቹን አንድ ላይ እንደዚህ ከመታሁኝ በኋላ ደረቅ ነገሮቹን ደግሞ እንደዚህ ወንፊት ውስጥ አንድ ላይ ጨምሬ በወንፊት ተነፋችሁት በኋላ ምንም አይነት ያልደቀቁ ነገሮች ውስጡ አይገቡባችሁም ማለት ነው። እሱን በደንብ እንደዚህ አርጋችሁ በሲምፕል ሚክስ ከመታችሁት በኋላ የቸኮሌት ቺፕስ ነው ያደረኩበት አንድ ላይ ከሊጡ ጋር እንዲዋሃድ ማለት ነው። ከዛ የማፍን መስሪያዎችን አዘጋጀሁኝ። እነሱ ፕላስቲክ ስለሆኑ ኦቨን ውስጥ መግባት የሚችሉ ፕላስቲክ ስለሆኑ እነሱ ላይ አደረኩበት። ካደረኩበት በኋላ ሊጡንም ካረኩ በኋላ መጨረሻ ላይ የቸኮሌት ቺፑን ከላይም እንደዚህ አድርጌበታለሁ። ቆንጆ ነው ሆኖ የሚወጣውና እናንተ ይሄን ማረግ ካልፈለጋችሁ መዝለል ትችላላችሁ። ቸኮሌቱን እንዲሁም መስራት ትችላላችሁ ማለት ነው። ወደ ኦቨን አስገባሁትኝ። ኦቨን ውስጥ ካስገባሁት በኋላ መጀመሪያ ኦቨናችሁን ግን ለ10 ደቂቃ ብታሞቁት ጥሩ ነው። ለ10 ደቂቃ ከሞቀ በኋላ ነው ያስገባሁት እኔ በ180 ዲግሪ ለ30 ደቂቃ አብስየው እንደዚህ ቆንጆ ሆኖ ፍላፊ ሆኖ ወጥቶልኛል። እናንተ እንደየኦቭናችሁ ደቂቃውን መጨመር ትችላላችሁ። ለኔ 30 ደቂቃ በቂ ሆኖ ወጥቶልኛል። በጣም የሚያምር እዩት እንዴት እንደሚያምር እና ሲበላም ደግሞ በጣም ቆንጆ እና ፍላፊ ነው። አፍ ላይ ምንም የሚከብድ ነገር የለውም። ይሄ እንደነገርኳችሁ የማፍን መስሪያው ነንስቲክ ፕላስቲክ የማፍን መስሪያ ነውና ምንም ነው ያለያዘውና በእንደዚህ አይነት መጠቀም ትችላላችሁ። በፓትራን መጠቀም ትችላላችሁ። እንደዚህ ይውላችሁ ቆርሼ እንኳን ሳሳያችሁ ውስጡ እንዴት እኔ ትኩስ ሆኖ አላስቻለኝም። በልቻለሁ ቆርሼና በጣም ጣፋጭ ነው። በቃ ምን ብዬ ልንገራችሁ። ስለዚህ ሰርታችሁ መሞከር አለባችሁ። ይሄን ነገር ሞከራችሁት ደግሞ ኮሜንት ላይ መታችሁ ሀሳባችሁን አሳውቁኝ። ጋይስ 10K ገብተናል ዩቲዩብ ላይ። በጣም አመሰግናለሁ የኔ ቤተሰቦች። አሁንም ሰብስክራይብ አድርጉ። ሌሎች ቪዲዮዎች እለቅላችኋለሁ። መልካም ጊዜ ባይ